ስፔን ከአርጀንቲና እንግዲህ አርጀንቲና ከብራዚል ተከታታይ የዓለም ዋንጫ ስኬት በኋላ ከ1962 በኋላ ማለት ነው አንድም ብሔራዊ ቡድን በተከታታይ የዓለም ዋንጫን አሳክቶ ያውቅ። ስለዚህ አሁን ካሳኩ እንግዲህ ከ64 ዓመታት በኋላ ባክ ቱ ባክ ሻምፒዮን አዲስ ቡድን ይገኛል ማለት ነው አርጀንቲና ይህንን ማሳካት የሚችሉ ከሆነ። ስፔን ደግሞ አንድ ነጠላዋን ያለች ዓለም ዋንጫን ያለቻቸው 2010 ላይ እሷን ቢያንስ እንዳይበርዳት የሚያደርጉበት ሁለተኛ ዋንጫ ማሳካት የሚችሉበት እድል አለ። ላ ሮዣ ከላ አልባሴልቴ ጋር የሚያደርጉት ጨዋታ ነው የሚሆን። እንደሚታወቀው ያው አርጀንቲና ስፔኖች በብዛት የሚኖርባት ሀገር ናት። የሁለቱ ሀገር ባህላዊ ቁርኝት የሁለቱ ሀገር የወግ የባህልና መሰል ቁርኝቶች በጣም በጣም በብዙ መንገድ የተሳሰሩ ናቸው ተብሎ ይነሳል። የስፔንና የአርጀንቲና ማለት ነው። እና ሁለቱ ቡድኖች በባህል እንደመተሳሰራቸው መጠን ግን በባህል ቢተሳሰሩም ግን በዛ መጠን ብዙ ጨዋታዎችን አለማድረጋቸው በጣም ይገርመኛል። በታሪክ የተገናኙት 4 ጊዜ ብቻ ነው ግርመኝ። አርጀንቲናም ስፓኒሽ ነው የምትናገረው፣ ስፔንም ስፓኒሽ ነው የሚያወራው። ቀኝ ግዛት ነበረች አይደል አርጀንቲና? ለዛ እኮ ነው የስፓኒሽ ነው ቋንቋቸው ራሱ ስፓኒሽ ናቸው ብዙዎቹ። የሆነ ሁለት ወደኋላ ብትሄድ ወይ ጣሊያን ወይ የስፔን ሰው ነው የምታገኘው። በብዛት ስፔን ነው የምታገኘው። ከዛ ደግሞ ጣሊያኖች አሉ ትንሽ 2-3 ወደኋላ ብትሄድ ማለት ነው። አያት ምናምን ብታይ በአብዛኛው እንደዛ ናቸው። እና ይሄ የባህል ጥብቅ ግንኙነት ቢኖራቸውም ግን ሁለቱ ቡድኖች በታሪክ 4 ጊዜ ነው የተጫወቱት። አብዛኞቹ የወዳጅነት ጨዋታ ናቸው። 3ቱን ስፔን አንዱን አርጀንቲና አሸንፋለች። 2018 የወዳጅነት ጨዋታ ስፔን 6-1 ግማሽ ደርዘን ጎል አርጀንቲና ላይ አስቆጥራለች። 2010 ላይ ደግሞ በተቃራኒው አርጀንቲና 4-1 አሸንፋለች ስፔንን። እንዲህ ያለ የሚቀጥል የእርስ በርስ ግንኙነት ያላቸው ቡድኖች ናቸው ሁለቱ ቡድኖች። ምርጡ ማጥቃት ከምርጡ መከላከል ጋር የሚደረግ ጨዋታ። ምክንያቱም ስፔን በዚህ ዓለም ዋንጫ አንድ ጎል ብቻ ያስተናገደ ብቸኛ ቡድን ነው። ዲካትላሬ የቤልጂየም ብሔራዊ ቡድን ተጫዋች። ከዛ ውጭ በምንም ጨዋታ ጎል አላስተናገደም በየትኛውም ጨዋታ። ከዛ ባለፈ ደግሞ በተለይ ሁሉንም የጥሎ ማለፍ ጨዋታዎችን አሸንፎ የመጣ ቡድን ነው ስፔን። አርጀንቲና ደግሞ ብዙ ጎል ያስቆጠረ የዚህ የዓለም ዋንጫ ብዙ ጎል አስቆጣሪ ቡድን ነው። እነ ምባፔ እነ ዴምብሌ እነ ኦሊሴ ካሉበት የፈረንሳይ ብሔራዊ ቡድን የበለጠ ያውም ጥሎ ማለፍ ላይ ጭምር እያሉ ነው የኔ የጎል ልዩነት የነበራቸው። አሁን ባለፈው እንግሊዝን ባሸነፉበት ጨዋታ ተጨማሪ 2 ጎል ስለጨመሩ ይበልጥ የብዙ ጎል በማስቆጠር አርጀንቲናዎች በዚህ ዓለም ዋንጫ ብዙ ጎል ያስቆጠረ ቡድን ነውና ምርጡ መከላከል ከምርጡ ማጥቃት ጋር የሚደረግ ጨዋታ ነው ይሄ ጨዋታ። ብዙዎች 3 ቦታ ላይ ፉክክሩን ይከፍሉታል። ላሚን ያማል ከሜሲ ይላሉ። እኔ ግን አላወዳደራቸው። ላሚን ያማል 1 አሲስትና 1 ጎል ነው ያለው በዚህ ዓለም ዋንጫ። ሜሲ 8 ጎልና 4 አሲስት ነው ያለው። አረ ከሜሲ ጋር ማን ይነጻጸራል? ሶፊ በፍጹም መነጻጸር የሚችል አይደል። ስህተት ነው። ግን ለየብቻ ግን ማየት እንችላለን። አጥቂውን የአርጀንቲናን የአጥቂ መስመር ሁሉ ነገር ሜሲ ነው። ሁሉ ነገር ይህንን ሁሉ ነገር የሆነው ሜሲን ሮድሪ ማቆም ይችላል። የስፔን ተከላካዮች ማቆም ይችላል። አንዱ የጦርነቱ ቦታ አንዱ የእግር ኳስ ፍልሚያው ቦታ ይሄ ነው። ጥያቄ የለውም። ሜሲ ማቆም ከቻሉ ስፔኖች ዓለም ዋንጫውን የመውሰድ ዕድላቸው ሰፊ ነው። ሜሲ ማቆም ካልቻሉ ደግሞ አርጀንቲና ዓለም ዋንጫውን የመውሰድ ከመጡበትም መንገድ አንጻር እያንዳንዱ ጨዋታ ላይ እንደገለጽ ነው 5 ነው 6 ማን ኦፍ ዘ ማች ነው የተባለው ሜሲ። ከአልጄሪያው ጨዋታ ጀምሮ በተከታታይ ማን ኦፍ ዘ ማች ነው። ኬፕ ቨርዴ ላይ፣ ግብፅ ላይ፣ እንግሊዝ ላይ፣ ስዊዘርላንድ ላይ ሁሉም ላይ ማን ኦፍ ዘ ማች ነው ሜሲ። ወይ ጎል አለው ወይ አሲስት አለው፣ ወይ ጎል አለው ወይ አሲስት እያደረገ ነው የሚሄደው። ስለዚህ ላሚን ያማል ከሜሲ የሚለውን ፉክክር ለእኔ ቀልድ ነው። ከዛ ይልቅ ሜሲ በነ ሮድሪ ሜሲ በነ ኩባርሲ ይቆማሉ። አንዱ የመፎካከሪያ ነጥብ ይመስለኛል። እንዲያውም ጥሩ ፉክክር ሊሆን ይችላል ብዬ ማስበው የሮድሪና የኤንዞ ፈርናንዴዝን ያማካ መስመር ማን የበላይ ደግሞ እሱ ነው የጨዋታውን አሸናፊ የሚወስነው። እሱ ላይ የሚታየው ፉክክር ዴፊኒቲቭ ግርምዬ እሱ ያስማማኛል። ግን እኔ የጨዋታው ልዩነት ፈጣሪ ሜሲ ነው የሚሆን። ሜሲ የሚባል ልጅ ማቆም ካልቻሉ ኤንዞንም ብታቆመው ማንም ብታቆመው አስቸጋሪ ነው። ዞሮ ግን የኛው እንደውም ሮድሪ ከኤንዞ በጣም አሪፍ ፉክክር ነው። ያማልን ከሜሲ ጋር ከምታወዳደር ሮድሪን ከኤንዞ ብታፎካክር
ሁለቱም አማካኙ ላይ የሚሰጡት ግልጋሎት በጣም ድንቅ ስለሆነ ይሄንን በትልቁ የምታነሳበት ሂደት አለ። በትልቁ ልዩነት ይፈጥራል የምትለው ሂደት አለ። ይሄ ነው በቃ የጨዋታው ሜጀር ፖይንት ብዬ የማምነው። ሮድሪ ፋቢያን ሩይዝንም ይጠቀሙታል ብዬ አስባለሁ። ምክንያቱም አርጀንቲናዎች ሞር ግጭት ላይ ያተኮረ የጨዋታ መንገድ ስለሚጠቀሙ፣ ስለዚህ ፋቢያን ሩይዝ እና ሮድሪ ከኤንዞ ፈርናንዴዝ እና ማካሊስተር ወይም ከፓራዴዝ እና ከኢንዞ ፈርናንዴዝ ፓራዴዝ ኢንዞ እና ማካሊስተር ናቸው በዚህኛው ሊሆን የሚችሉት። በዛኛው ደግሞ ዳኒ ኦልሞ፣ ሮድሪ እና ፋቢያን ሩይዝ ነው። ይህንን ቦታ የሚያሸንፍ ቡድን ነው በዋነኝነት። ግን ይሄ ሲባል ደግሞ የሜሲ ልዩነት ፈጣሪነት ደግሞ ከምንም ልዩነት ይፈጥርላል። ሜሲ ችግር የለበትም። ከሳጥን ውጭ ያስቆጥርብሃል። ኳስ ድሪብል አድርጎ ፔናልቲን። በነገራችን ላይ በዚህ ዓለም ዋንጫ እኔ ለባላንዶር ሁለት ተጫዋቾች ናቸው መታጨት ያለባቸው፣ ሜሲና ሮድሪ። ምንም ጥያቄ የለም። ሜሲ ብዙ ጎል ያስቆጠረ፣ ብዙ አሲስት ያደረገ በዚህ ዓለም ዋንጫ፣ ብዙ ድሪብል ያደረገ፣ ብዙ የጎል ድሮችን የፈጠረ እና 5 ጊዜ የጨዋታ ኮከብ የተባለ ነው። ሮድሪ ደግሞ ብዙ ፓሶችን ያደረገ፣ ብዙ የኳስ ንክኪዎችን ያደረገ፣ ብዙ ላይን ብሬኪንግ ፓስ የፈጠረ በዓለም ዋንጫው ቁጥር 1 ተጫዋች ነው። ስለዚህ ልዩነቱ ሮድሪ ከሜሲ ነው ብዬ አስባለሁ። የውድ ጨዋታ ግርሜ ይህንን ጨዋታ ስሎቬኒያዊው ስላቭኮ ቪንቺች በዋና ዳኝነት ይመሩታል። አንድ ነገር ለመጨመር ያክል አርጀንቲና የስፔን ቅኝ ተገዥ ነበረች። ለ300 ዓመታት ነው የገዛቻት ስፔን። ለ300 ዓመት ሌላ የበቀል ሀሳብ ነው። ቅኝ ገዥዋ ስፔን፣ ቅኝ ተገዥዋ አርጀንቲና የሚያደርጉት ጨዋታ ነው እና ግን በእንግሊዝ ልክ የሚጠላቸው አይመስለኝም። እንግሊዝ እኮ ኢቨን አሁን እኮ ባይዘው የአርጀንቲና እኮ ምርመራ ተጀምሮባቸዋል እኮ ሊቀጡ ነው። ስለ ማልቪናስ ብሎ አንስተው ላስ ማልቪናስ ብሎ የፎክላንድ ደሴቶችን እኛ የማልቪናስ ልጆች ነን አርጀንቲናውያን ነን ምናምን ብለው በሱ ምክንያት ፖለቲካ ቀላቀሉ ተብሎ ሊቀጡ ነው። እና ስፔን እንግዲህ ከ1536 ጀምሮ 300 ዓመት እና ነፃነቷን ያገኘችው ከአርጀንቲና ከስፔን 1816 ላይ ነው፣ ሐምሌ 9 ማለት ነው፣ ጁላይ 9 1816 ታሪክ ያለው ጨዋታ ነው ግርሜ። ለዛ ነው እና ለዛ ስፓኒሽም የሚናገሩት ለዛ ነው። የላሚን ያማል የመድረስ ጉዳይ ጥያቄ የሚያስነሳው ሆኗል። በነገራችን ላይ የላሚን ያማል አባት አልተመለከትነውም በዓለም ዋንጫው። አስተውላችኋል አድማጮቻችንም። እና ትናንት ተጠይቆ ነበረ ለፍጻሜ ጨዋታም ወደ ኒው ጀርሲ አልጓዝም ብሏል። እና ላሚን ያማልም ቤተሰቤን በሚያውቀው ምክንያት ነው አልጓዙ ብሏል። የሚጥል በሽታ አለብኝ ነው የሚለው እንግዲህ ሙኒር የላሚን ያማል አባት ኤፒሌፕሲ የሚባለው ማለት ነው። የሚጥል በሽታ አለብኝ፣ ሰው ረጅም ጉዞዎችን በፕሌን ማድረግ አልችልም እንጂ ከልጄ ጎኑኝ ጨዋታዎችን መለከት ደስ ይለኝ ነበረ፣ ግን እያንዳንዷ እንቅስቃሴ አታመልጠኝም፣ ቤት ውስጥ ከቤተሰቦቻችን ጋር እንመለከታለን ያለው የላሚን ያማል አባት። እንዳየው እናቱ፣ ታናሽ ወንድሙ እና መላው ቤተሰቦቹ በስቴዲየም እየተገናኙ በሁሉም ጨዋታዎች ያማልን እያበረታቱ ይገኛሉ። እና አባትየው ያልተገኘበት ምክንያት ይሄ መሆኑን አስታውቋል ማለት ነው። አሳማኝ ምክንያት ይመስላል።